ፍጹም ነው እምነቴ የከፍተኛ 15 እውነተኛ ታሪኮች ቀይ ሽብር በአዲስ አበባ በነሲቡ ስብሃት ክፍል 4 ማን ይፈራል ሞት። በከፍተኛ 15 በአንድ ክፍል ባሉ ታሳሪዎች የሚመጣ ምግብ አትክልቱላ ንብረትነቱ የጋራ ነው። የእከሌ የሚል የለም። ከእያንዳንዱ ሳህን እየተቆነጠረ በጋራ ለሚበላው የየቤቱ ምግብ ኮሚቴ አባል ወይም ተረኛ መጋቢ ያቀርባል። በጋራ ስለሆነ የሚበላው አንድ ጉርሻ በልቶ እሱን ሲታገል ምግቡ የሚያልቅበት በርካታ ሲሆን እንዴት እንደሚያኝኩት ባይገባም ፈጣን በሆነ ምት 3-4 ግብዳ ጉርሻ የሚቀናቸውም አሉ። የምግብ ሽሚያ እንግዲህ እንዳሞራው ነውና በሁሉም ክፍል ያለ ቢሆንም አንድም ጉርሻ ያገኘው 3 ካገኘው ጋር ስቆና ተጫውቶ ይውላል፣ ያመሻል። የተራረፈ ካለ እራት ይሆናል፣ ከሌለም ስቃዩ እራት ሆኖ ያመሻል። ከምሳ በኋላ ትንሽ እንደተቆየ ከላይ ከቁጥር 1 መደዳ መዝሙር ይሰማል ከሩቅ። ማን ይፈራል ሞት ማን ይፈራል ለእናት አገሩ ሲባል የሚለው በአንድነት በከፍተኛ ድምፅ ይሰማል። ወዲያው ቀጣዩ ክፍል ይጮኻል። ሁሉም በያለበት ጋቢውንና ብርድ ልብሱን ተከናንቦ ጥግ ጥጉን ይይዝና ያንኑ በአንድ ድምፅ ይደግማል። ወይ ደግሞ የታጋይ ድምፅ ይጮኻል ከመቃብር ትግሉን አፋፍም ይላል ከምር። ተክቶን ታጋይ አልፏል የእኛም ትግል ይቀጥላል። ሌላ መቀየር ሲያስፈልግ ተጨቋኝ መደብ አሸናፊ ነው፣ ኃይልና ስልጣን የሰፊው ሕዝብ ነው፣ በላብ አደሩ እየተመራችሁ ንቁ ታገሉ ተደራጅታችሁ የሚለው ይቀጥላል። በእነዚህ ሁላ ዝማሬዎች ታዲያ ግልገል ገራፊዎች እየዞሩ በተቀመጥንበት በጉማሬ ጀርባ፣ ጭንቅላት፣ እግር ያገኙትንና ደስ ያላቸውን እየገረፉ በደንብ ጮክ በል እያሉ እየገረፉ ይዝናናሉ። ገራፊዎቹ ቶሎ እንዲወጡ ላንቃ እስኪሰነጠቅ መዘመርን ይጠይቃል። መዝሙሮቹም ምንም ደርግ በሬዲዮ የሚያሰማቸው ቢሆኑም ለእኛ ስለሚስማሙን በተለይ ማን ይፈራል ሞትን ከላይ እስከታች ግቢው እስኪነቀነቅ እንዘምረዋለን። ቆየት እያለ ግን ምድረ ዲሞ ለራስሽ የሚስማማሽን ትዘምሪያለሽ አቁም ተብሎ ድል በድል እየተጎናጸፈ አብዮታችን ግቡን ይመታል የሚለውን እንድናጠና ተሰጥቶን በተጨማሪ ማሪኝ አብዮቴ፣ የጭቁን ሕዝቦች ትግል አብቦ የሚሉ እዛው ከፍተኛ 15 ውስጥ የተደረሱ ብቻ እንድንዘምር ሆነ። ይገርፋሉ እንዴ? በየከፍተኛ እስር ቤቶች ግርፊያውና ግድያው የየዕለት ተግባር ነው። እየገረፉ እያለ ሌላ ሊያዝ የተባለ ጥቆማ ሲደርሳቸው ሲደበድቡህ እንደዋሉት እዚያው ሳይፈቱህ አንጠልጥለው ይሄዳሉ። ለአንዳንዱ ከግርፊያ የሚገላግለው ሌላ ትኩስ እስረኛ መምጣት ነው። መግረፊያው ክፍል ቁጭ እንዳልኩ ሲገርፉ ያደሩበትን ሌላ ጥቆማ ደርሷቸው እንደተንጠለጠለ ጥለው ወጥተዋል። እንደ ነጋ ጠዋት መግረፊያውን ክፍል በረገድ አድርገው አንዱን ወረወሩት። ኮትና ሱሪ ለብሶ ከረባትም አስሯል። ታስሮ የተገረፈውንና የተንጠለጠለውን አየ። እኔንም አየኝ። ምንድን ነው ይገርፋሉ እንዴ አለኝ። ዝም አልኩት። ካለባበሱ የተነሳ ሊሰልለኝ ያስገቡት ነው መሰለኝ። ሌሊት ሲወጡ መብራት ጠፍቶ ነበርና 2 ሻማ ለኩሰው ነው የወጡት። ቆም አለ። በመስታወቱ በር ወደ ውጭ ተመለከተ። ክፍሉን ቀና ብሎ ዙሪያውን ማተረ። ደግሞ ይገርፋሉ ወይ አለኝ ደገመና። አዎን አልኩት። ለምን አለኝ። እኔ እንጃ። ከውጭ ሲንቆራጠጥ በበሩ መስታወት የአብዮት ጥበቃ ይመለከተዋል።
ቀስ አለና አንዷን ሻማ አጠፋት። ምንድነው የምታደርገው? አብዮት ጠባቂው አይ ስለነጋ ለቁጠባ ነው። ምን አገባ? አርፋ አትቀመጥም? ነፍሰ ገዳይ! ሽንቴ እጅግ ወጥሮኛል። መጠየቁንም ፈራው። ዞር ዞር ብዬ ሳይ አንድ ጎድጓዳ የምግብ ሳህን ክፍል ውስጥ አገኘው። አነሳሁና ግድግዳውን ተጠግቼ ሸናሁበትና ቀስ ብዬ አስቀመጥኩት። ባለኮትና ሱሪው ትንሽ ቆየታልና እንደገና ብድግ አለ። ጓድ አለ እንደቆመ ውጪ ያለውን አብዮት ጠባቂ። አብዮት ጠባቂውም ጉድጓድ ገባና ምን ፈለግ? ሽንቴ መጥቷል፣ እላይ ላይ ሽናው። ወዲያው ሌላ የሚያዳምጥ መጣና ናውጣ ብሎ ሊያሸናው ሲወጣ እኔም የሸናውበትን ሳህን ይዤ ተከተልኩት። ስንወጣ ለሽንት ወረፋ የያዙ አሉ። ይህ የመጣ ባለኮትና ሱሪ ግቢውን አጥሩን ባይኑ ይቃኛል። ተራው ደርሶ ሲገባ ሂድ አብረው ግባ ብሎ በእርግጫ መታኝ። ተከትየው ገባሁና አብረን ሸናን። ተመልሰን ምርመራው ክፍል ውስጥ ገብተን ቁጭ እንዳልን ሁለት የአየር ወለድ ጃኬት የለባበሱ ረዣዥም ወጠምሻዎች በርግደው ገቡና በተቀመጠበት ሽጉጡን የት ነው ያደረግከው? አሉት። ኧረ እኔ ምንም የማውቀው የለም። አንደኛው ከደረት ኪሱ አወጣና ይህ የማን ሽጉጥ ነው አለው። ኧረ እሱን ወታደር ከሌ ባደር አስቀምጥ ያለኝ ነው። በተቀመጠበት በርግጫ ረጋግጠውት ወጡ። ከጥቂት ሰዓታት በኋላ እነከፈለኝና ሌሎቹ እየተንጋጉ ገቡና ወዲያው አበባው ተባለ። ኮትና ሱሪ ለብሶ የገባው እስረኛ አቤት ብሎ ከመቅጽበት ተነሳና ቀጥሎ ምንም እንዳትነኩኝ፣ እንዳትገርፉኝ፣ እንዳትመቱኝ፣ የማውቀውን ሁሉ እናገራለሁ፣ እንዳትገርፉኝ፣ እናገራለሁ፣ እንዳትገርፉኝ ቀባጠረ፣ ለመነ። ወረቀትና እስክሪብቶ ሰጡትና አንድ ክፍል አስገብተው ዘጉበት። ሌላ ተገራፊ ተተካ። ከጠዋት ጀምሮ ሙሉ ከሰዓቱን ሲጽፍ ውሎ ማታ ላይ ይዘውት ወጡ። ብቻ የቀበሌ 31 ወጣት አንድም አልቀረም። እያንጋጋ አመጣቸው። ያ አዳራሽ ሰው በሰው ላይ ትርምስ ሆነ። ሴቱ፣ ሕፃኑ፣ ወጣቱ፣ አባቶች አልቀሩትም። አንጋጋቸው። የሚለፈልፈውን ለፈለፈ፣ የሚችለውን ያህል አስለቀማቸው። ቤቱን በእስረኛ ሞላላቸው፣ አደመቀላቸው። ዱላውም ቀረለት ይለናል አሰግደው ተክሌ እንደተናገረው። የከፍተኛ 15 አድማ ተብሎ ግድያ። እነከፈለኝ ዓለሙ ከጊዜ ወደ ጊዜ በግርፉ በማሰቃየቱ በግድያው እየተደሰቱ እየተዝናኑ ይመጡ ጀመር። የሰው ሥጋ በልተው ደም ጠጥተው ሲጠግቡ ሌላም ያምራቸው ጀመር። ማታም ሆነ ቀን አንዱ ሲጠራ ተገርፎ ሲመለስ ሌላ ሲጠራ ስሙን የሰማ በፍጥነት አቤት ብሎ በሮ ሄዶ በሸክም ይመለሳል። ቆየት እያለ ወደ ማታ የሚጠራው የሚሰማው የሴት ስም ብቻ ሆነ። ተጠርታ የሄደችው ስትመለስ ቁንጥጫም የቀመሰች አትመስልም። እነኛዎቹ በረው ሄደው አቀርቅረው ይመለሳሉ። ስሜታቸው ተገሎ ይላካሉ። ከዱላ የባሰ ስቃይ አይሰውነት ያሰኛል። ጉልበታችንን፣ አቅማችንን፣ ስብዕናችንን፣ ሁለመናችንን ወስደውታል። የእነሱን የወሲብ ፍላጎት፣ እንስሳዊ ባህሪ፣ ጭካኔና ግፍ ከማስተናገድ ሌላ ምንም ምርጫ የለም። አንዳንዶቹ የተስማማቸውም የገራፊዎቹ አዝናኝ ሆነው መጠራትም አይጠበቅባቸውም። መስታወትም ተራዋን ያማራትን ውይ ይህን ቆንጅዬ ተዉት እያለች ማስፈታት ጀመረች። እሷም በተራዋ ጭር ሲልላት አድፍጣ ለውስጥ ጉዳይ ምርመራ ትጠራ ጀመር። ዘመነ እርግማን። በእስር ቤቱ ግድያው እንደቀጠለ ነው። ሁሉ ነገር ተስፋ አስቆራጭ ከመሆኑ በላይ አብዛኛው ሞትን ነው የሚጠብቀው። ስለ ሞት መጨነቁን ትቶ ሁሉም ይስቃል፣ ይጫወታል፣ ያወራል፣ ይኮምካል። ቀን ሲያጫወትና ሲያስቅ የነበረ ማታ ተገድሏል።
ዕጣው ለማንም ሊደርስ ስለሚችል የሚሆነውን መጠበቅ የከበደውም የለ። ግድያው ላይቀር የየቀን ስቃይ፣ እየተጠሩ ግርፍ፣ ልብስ ዘረፋው፣ ምግብ፣ ስኳርና እንጨት ንጥቂያው ሁሉም መሮታል፣ ያጉረመርሟል። ዋናዎቹ የቀይ ሽብር ኮሚቴ አባላት በግቢ ውስጥ ከሌሉ እንደ አስናቀ አይነቱ አረመኔዎች የደበቀውንና አብረው የሰሩትን ሌሎች ተይዘው ሲመጡ ያወጡብኛል ከሚል ስጋት እየጠራ ምርመራ ክፍል ውስጥ ያሰቃያል። ወንደሰን ገብረ ማርያምን ከመግደሉ በፊት ምርመራ ክፍል አስገብቶ እየገረፈና ብልቱን እያሸ ያሰቃየዋል። እዚያው አዳክሞ ሊገለው ፈልጓል። በዚህ ላይ ጀግናው ወንደሰን ግራ እጁን በጥይት ተመቷል። በዚህ ማሰቃየት ላይ ሳያስበው የቀይ ሽብሩ በላይ ሳሙኤል ድንገት ይደርስበታል። በተንተባተበ አነጋገሩ ምን እያደረክ ነው ይለዋል። ያላወጣው ጉዳይ እንዳለ እየመረመርኩት ነው ይለዋል። በላይ ተናዶ አንተን ማን ይህን ስልጣን ሰጠህ ብሎ አበሻቅጦ ያስወጣዋል። ለጊዜው ቢሸማቀቅም ምንም አልሆነም። ወንደሰንም በቀጣዩ ቅዳሜ ከሌሎች ጋር ተገደለ። መስታወት የሴቶችን እስረኞች የውስጥ አልባሳት ሳይቀር ጫማቸውን ጭምር መዝረፍና መልበስ ብዙዎቹን አስመርሯል። ከዚህ በተጨማሪም በየክፍሉ እየዞረች እንደ መፈክር ስኳር በተግባር እያለች ንጥቂያ ይዛለች። አጋሰሶቹ ደምሴ፣ ሱራፌልና ሰለሞን የሚፈልጉት ክፍል ገብተው የፈለጉትን ምግብ በልተውና ከመጣው ፔርሙዝ ሻዩንም ቡናውንም ወተቱንም ጠጥተው የደህና ቤተሰብ ልጅ ነው ያሉትን ጠርተው ለመቃሚያቸውና ለማታ ጨብሲ ብር ይጠይቃሉ። ተጠያቂው ድንገት ከሌለው ተገርፎ ቤተሰብ ሲመጣ ያስፈልገኛልና አምጡልኝ በል ተብሎ በቀጣዩ ቀን ይሰጣል። በዚህም አያበቁ። የእስረኛውን ምግብ በልተው ቡናቸውን ጠጥተው ያለውን ፍራፍሬ ሰልቅጠው ሲጃራ ነጥቀው አጭሰው ወደ በርጫ ከመሄዳቸው በፊት መግረፊያ ጉማሬያቸውን ይዘው በጠገበ ጉልበታቸው ደስ ያላቸውን እዛው ክፍል ውስጥ ወይም አስወጥተው ይገርፋሉ። ከበርጫ በኋላም ጨብሰው ወደ ምርመራ ክፍል ማንም እንዳይሄድ እንቅስቃሴ እንዳይኖር ትዕዛዝ ይሰጡና የፈለጓትን ሴት ያስጠራሉ። አቆይተው ይመልሳሉ። ሁሉም አንጀቱ እያረረና እያዘነ በተለያየ መልኩ የግፈኞች መጫወቻና ስሜት ማርኪያ ይሆናል። ለርካሽ ተግባራቸው ተባባሪና አጫፋሪ ብሎም ገራፊ ሴቶች አላጡም። እንደ ግርማ ሚሊሻ ያለ ወሮ በላ ባለጌ ምርመራ ክፍል ቪላ አዳራሽ ውስጥ ከተቀመጡት በርካታ እስረኞች የፈለገውን ምርመራ ክፍል እያስገባ የሚደፍር ባለጌ ዱርዬ የበርካታ እህቶቻችንን ሕሊና ሰብሯል። ምንም የማድረግ አቅም የሌላቸውን ወንድሞቻቸውን አስተክዟል። በዚህ ድርጊት ወንድም የሚባል አስጠልቷቸው እስከ ዛሬም ብቻቸውን የተቀመጡ ቤቱ ይቁጠራቸው። የነዚህ ሁላ ተደጋጋሚ የየቀን ሂደት የዕለት ተዕለት ማቆሚያ ያጣ ግፍ ምን ይመጣል ከሞት በላይ በሚል እልህ ውስጥ የእስረኛው ስሜት ገብቷል። እያንዳንዱ ስኳሩን ትራስ ስር እያደረገ መደበቅ ይዟል። ማጉረምረም ጀምሯል። ቅዳሜ የካቲት 4 ቀን 1970 ዓ.ም ቀኑን እስረኛው ሁሉ ደጅ ለስብሰባ ይወጣል። ዋና ዋናዎቹ የቀይ ሽብር ገዳዮች የሉም። ስብሰባው ከእስረኛው ስለሚወሰደው ምግብ፣ ስኳር፣ ልብስ ወዘተ ዝርፊያ ጉዳይ ነው። በተለይ በስኳድ ክፍል ያሉት ከሞት እንደማያመልጡ ስለሚያውቁት ምርር ባለመልኩ የሚደረገውን ዘረፋ እያወገዙ ተናገሩ። ከእንግዲህ ቤተሰብም አቅሙ ተሟጧል። የሚመጣውን ምግብ እያነሰ በመምጣቱ ለኛም በቂ አይደለምና አናዘርፍም የሚል ድምዳሜ ላይ ተደረሰ። አብዛኛው ቁጭ ብሎ ጎኑ ካለው ጋር እየተንሾካሾከ ስብሰባውን ይከታተላል። እነ ሱራፌል ብቅ እያሉ ያዳምጣሉ። በዚህ ሁኔታ ቀኑ እንዳለፈ ወደ ማታ ከምርመራ ክፍል ጥሪ ተጀመረ። የተወሰነ ሰው ይጠራል፣ ተገርፎና ተደብድቦ ይመለሳል። ሌላ ይቀጥላል። ግቢው የስም ጥሪ ብቻ ሆነ። አንዳንዴም እስረኛው ክፍል እየገቡ ከዚህ ጀምሮ ተነሱ እያሉ ማስነሳት ወይም አንተ ተነሱ እያሉ ይወስዳሉ።
መተራመስ ሆነ። ቀኑም ጨለምለም እያለ መጣ። ብቻ አንዱ ይሄዳል፣ ሌላው ይመለሳል። ማን ለምን እንደሚጠራ ለምን እንደሚደበደብ ግራ ገብቶታል። በዚህ ሁኔታ ሁካታው ቀጠለ። ወደ ምርመራው ክፍል ተጠርተው በሕይወት ከተረፉት ውስጥ ከ36 ዓመት በኋላ ለመጽሐፉ ደራሲ የሰጡትን ምስክርነት እነሆ። የከፍተኛ 15 ቀበሌ 32ቱ ክበበው ይርዳው የካቲት 4 ቀን 1970 ዓ.ም አድማ ወይም ሴራ በሚል ሰበብ በከፍተኛ 15 የተደረገውን መጥፎ አሰቃቂ ታሪክ ትዝ ይለኛል። ቀኑ ቅዳሜ ይመስለኛል። ቀበሌ 33 ይሁን አንዱ ቀበሌ ውስጥ ትልቅ ዝግጅት እንደነበረ ሰምተናል። በዚያን ዕለት ልክ ወደ 10 ሰዓት ተኩል አካባቢ ላይ ሲሆን የተለመደ አንድ አባባል አለ። አሰሳ ወይም ስኳርና እንጨት ከእስረኛው ክፍል እየተለቀመ ጫት ለሚቅሙ ገራፊዎች ወይም አብዮታውያንን ለሚሉ ሰዎች ሻይ የሚፈላበት ይወሰዳል። እስረኛው በስኳርና እንጨት ዘረፋው በጣም ስለተማረሩ ስኳራቸውን እመኝታቸው ስር እየደበቁ ያስቀምጡ ነበር። ይህንን ዝርፊያ የሚያካሂዱት መስታወትና ደምሴ ከእስረኛው ደግሞ ምግብ ከቤተሰብ እየተቀበሉ ለእስረኛው የሚያከፋፍሉ አመላላሾች ወይም ስኩፒን የሚባሉ በጋራ ነው። እስረኛው በዚህ የዕለት ተዕለት ዘረፋ በመማረሩ እንጨትና ስኳር መደበቁን ስለተረዱ እየዞሩ እስረኛውን እየገረፉ ስኳሩን ለመውሰድ ቢጥሩም እስረኛው ሊተባበራቸው አልቻለም። በዚህ ምክንያት እስረኛውን አንድ በአንድ እየጠሩና እየወሰዱ የመሰላቸውን እየገረፉ መመለስ ይጀምራሉ። አንዱ ተገርፎ ይመጣል፣ ሌላው ሊገረፍ ይጠራል። ግቢው ውስጥ ትርምስ ሆነ። እነ መስታወት ደስ ያላቸው ጊዜ እስረኛውን ዛሬ ደብሯቸዋልና እናሟሙቃቸው የሚል ፈሊጥ አላቸው። እስረኛው የሚሟሟቀው በግርፍ ነው። የዚህ ዕለት መስታወት እናሟሙቃቸው እያለች ስትገርፍ ነበር። ወደ ምርመራው ክፍል በግፍ እየወሰዱ መደብደብ ጀምረዋል። ማንም ምክንያቱን አያውቀውም። ከዚህ ጀምሮ ተነሱ ሲባል መከተል ነው። ከከፍተኛ 15 ቀበሌ 32 በብዛት የመጡ እስረኞች አዳራሽ ውስጥ ሙልት እንዳሉ ናቸው። ቀኑ በጣም ሰቆቃ የነበረበትና ደባሪ እንደነበረ ትዝ ይለኛል። አሁን ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል ላይ ከሩቅ የኔ ስም እየተጠራ ይሰማኛል። ጥሪው እየቀረበ ሲመጣ ዝም ብዬ መቅረት ፈልጌ ነበር። ግን መጨረሻ ላይ ቁጥር 5 በረንዳው ላይ ቆሞ ደምሴ ገራፊው በከባድ ድምፅ ስሜን ስለጠራ እንደማይለቁኝ ስላወቅኩ ያው ለብ ለብ ተደርጎ ለመመለስ ወደዚያው ሲሄድ ልክ በረንዳው ላይ ስደርስ መጣህ ብሎ ሲናገር ሰማለው። ምክንያቱም በተደጋጋሚ ሲጠራ ስለነበር ነው። አሁን በዚያ ሰዓት ሂድ ብሎ ወደ ምርመራ ክፍል ሲወስደኝ ጸጉ ተገርፎ ሲመለስ ተገናኘንና ማን ነው የጠራኝ ብዬ ስጠይቀው አንተን የጠራህ አስናቀ ነው የሚል መልስ ሰጠኝ። በዚያ ሰዓት ምርመራ ክፍል ውስጥ የሞላውን እስረኛ አቋርጬ ወደ ምርመራ ክፍሏ ልገባ ስል ጨለም ያለች ቦታ አለች። ወደ ምርመራ ክፍሉ መግቢያ ላይ ያለች ጭልምልም ትላለች። ወደዚያች ክፍል ስገባ ጥግ ጥግ ይዘው የሚጠባበቁት እነ መስታወት እንደ ካራቲስት በዱላ በካልቾ በቦክስ በጥፊ ያጣድፉኝ ጀመር። እነሱ ሲደበድቡኝ ተገርሜ ዝም ብዬ እደበደብላቸው ነበር። የገባኝ በኋላ ሌሎች ሲደበደቡ ነው። ድብደባው ቀላል ባይባልም ለመገላገል ከተፈለገ ቶሎ ብሎ እንደተጎዳና እንደተሸነፈ ሰው መውደቅና ጠቅልል ብሎ መንፈራገጥና መወራጨት ባለማድረጌ እየተቀባበሉ ደበደቡኝ። መጀመሪያ ግርፉን ሲጀምሩ የተገረፉት እስከ ልብሳቸው ሞቅ ሞቅ እየተደረገ ነበር የሚመለሱት። እኛን ግን ወደ ምርመራ ክፍል ካስገቡ በኋላ ልብሳችሁን አውልቁ ተባለ። ሙሉ ልብሳችንን አወለቅን። በፓንት ብቻ ሆነን ዱላው ቀጠለ። ቢያንስ ወደ 20ና 30 ወጣቶች እንሆናለን። እየተገረፍን እያለን የቀይ ሽብር ኮሚቴ አባሉ ከተማ ይመጣና ክፍል ውስጥ ያለችው ሶፋ ላይ ይቀመጣል። ከተማ እነ መስታወት፣ ጃምቦ፣ ሻንቄ፣ አስናቀ፣ ደምሴ እየገረፉን ዝም ብሎ ይታዘባቸዋል። ግርግሩም ስለበዛበት ይመስላል ጫት ቅሞ እንደመረቀነ ሰው ቁጭ ባለበት ዱላው ሲወርድብን ያያል።
በዚህ ሁኔታ ያለን የምርመራው ክፍል ዋና ገዳይ ከፈለኝ ትዝ ይለኛል። ጥቁር ሱሪ በነጭ ሸሚዝ እንደለበሰ በሩን በርግዶ ገባ። በዚያን ሰዓት ኢህአፓ ተብሎ የታሰረውን የ32 ቀበሌ አብዮት ጠባቂ ግዛው ማዕከል ላይ አስተኝተውት እየደበደቡት ነበር። ሌሎቻችን ዙሪያውን የምርመራ ክፍሉን ግድግዳ ተደግፈን ቆመናል። ምርመራው ክፍል ውስጥ ካለነው ግማሹ ልብሱን እንደለበሰ፣ ሌሎቻችን ደግሞ በፓንት ብቻ ነበርን። ከፈለኝ እንደገባ ማዕከሉ ላይ ካለችው ጠረጴዛ ላይ ተንደርድሮ ቁጭ አለ። ወዲያው ግርግሩን አየና ምንድን ነው? ምን እየሰራችሁ ነው? ብሎ እነ መስታወትን ሲጠይቃቸው ሴራ እያሰሩ ነው። ሴራውን የጠነሰሱት እነማን እንደሆኑ እያወጣን ነው። ኢህአፓ እያንሰራራሽ ነው የሚል መልስ መስታወት ትሰጠዋለች። በዚህ ጊዜ ሁላችንንም በአግራሞት እየቃኘ የምን ሴራ ካለ በኋላ በመቀጠል ምን ታደርጉ የድሃ ልጆች ሁሉ ብርቱካንና ሙዝ እየቀለብናችሁ አምሮባችኋል። አሁንም አርፋችሁ አልቀመጣላችሁ ብሎ ከደነፋ በኋላ መስታወትን ሂጂ ጥይት አምጭልኝ ከወዳኛው ክፍል አላት። ወዲያውኑ ሄዳ አንድ ትንሽ ካርቶን አምጥታ በተቀመጠበት ጠረጴዛ ላይ አስቀመጠች። ገራፊዎቹን እየተመለከተ ማን ነው ሴራውን ያደረገው የሚል ጥያቄ ቢጠይቅ ሁሉም ዝም አሉ። እራሱ እያንዳንዳችንን በየተራ ጥያቄ መጠየቅ ጀመረ። አንተ ምንድን ያደረከው? ማን ነው ሴራውን የጠነሰሰው? ማን ነው ሴራ ውስጥ ያለበት? እያለ እያንዳንዱን ይጠይቃል። ሁሉም ከሴራው ጋር ምንም እንደማያውቅ ይመልሱለታል። እኔ ጋር ሲደርስ የጠየቀኝ ጥያቄ አንተን ማን የጠራ ብሎ ጠየቀኝ። እኔን ማን እንደጠራኝ አላውቅም፣ ተጠርቼ ብቻ መምጣቴን ነው የሚል መልስ ሰጠሁት። አለፈኝ። አጠገቤ ጋር ብቹሩ የ33 ቀበሌ ነው አጎዛ ገበያ አካባቢ የነበረ ልጅ ትንሽ ፊቱ ላይ ጺም ነበረው። ካሁን በፊትም ያውቀዋል መሰለኝ። አንተን ልንይዝ ቤት ስንመጣ ውሻ የለቀክብን አይደለህም እንዴ የኛ ማርክሲስት ብሎ ወዲያውኑ በሽጉጡ ሆዱ ላይ ተኩሶ ይመታዋል። በዚያን ሰዓት አልወደቀም፣ አልተንፈራገጠም፣ ቀጥ ብሎ ቆሟል። አሁን ይወድቃል ብዬ ስመለከተው ምንም ነገር አልወደቀም። አሁን ወደ ሌላው ቀጠለ። ሄድ እያለ አንድ እስረኛ ወደ በሩ አካባቢ የነበረ ልጅ ጋር ሲደርስና ሲጠይቀው ሴራ አይደለም፣ ሴንትራል ኮሚቴው የኢህአፓ አልታሰረም፣ የተገኘ የለም የሚል ጨዋታ ነው የተጫወት ነው የሚል ዝም ብሎ እንደመጣለት ይመልስለታል። ልጁ ይህንን ያለው የሽጉጡ ተኩስ ስለተሰማ ከመጣ ጭንቀት ይመስለኛል። በዚያን ጊዜ እነማን ናቸው ይህንን የተነጋገሩት የሚል ጥያቄ ይጠይቋል። ዳፈማ ያሉ ልጆች ናቸው የሚል መልስ መለሰለት። ልጁ ፎቅ ላይ የነበረ ነው፣ ዳፈማ አልነበረም። አሁን ከፈለኝ ሂድና እነሱን አምጣልኝ ብሎ ከደምሴ ጋር ልጁን ላከው። ቢያንስ ወደ 16 ሰው የሚሆን ሄደው ይዘው መጡና እነኚህ ናቸው ብለው አስረከቡት። ትዝ የሚሉኝ ነገሮች ስማቸውን ባላውቅም ረጋ ያሉ አስተማሪዎች ሰውነታቸው ተደብድቦ በጣም የተጎዱ ነበሩ። በጣም ከመደብደባቸው የተነሳ እጃቸው ስለማይታዘዝላቸው ብዙ ጊዜ የምናሻቸው እስረኞች ነበሩ። ወደ ምርመራው ክፍል ከገቡ በኋላ ምንም የተጠየቁትም ነገር የለም። ብቻ በበሩ በስተቀኝ በኩል ተደረደሩ። ከፈለኝ ከመካከላችን የነበሩትን ሰዎች በተለይ ጺም ያላቸውንና ረዘም ያሉትን ማርክሲስቶች በሚል እያፌዘ ወደኛ በኩል ደባለቃቸው። ከመካከላችን አንዱን ይወስዳል፣ ሌላውን እየመለሰ መረጣ ያካሂዳል። አሁን አንዱ እየወጣ እየተመለሰ እየተቀነሰ እየተጠራ እየሄደ ባለበት ሰዓት ብርዬ የሚል ትዕዛዝ በራሱ ጥሪ እንደተጠራ ትዝ ይለኛል። ብርዬን አምጡት፣ ጥሩት አለ። ብርዬን መርማሪ አካባቢ ያሉ ሰዎች ያውቁታል። እነሱ ጠሩትና ልክ በሩ ላይ ሲደርስ ተኩሶ በሩ ደፍ ላይ ይጥለዋል። ወደ ጭንቅላቱ አካባቢ ላይ ነው የመታው። ከዚያም በጣም ድንጋጤና ፍርሃት እቤት ውስጥ ሰፈነ። በመቀጠል ገና ሲገባ ታስሮ ማዕከል ላይ ይገረፍ የነበረው ግዛው ወሬሳን እንደ ቴክስ ተሽከርክሮ ትከሻው አካባቢ ላይ ተኩሶ መታው። በዚያን ሰዓት በጣም ትዝ የሚለኝ ነገር ልጁ ሕይወቱ ስታልፍ ያደረገው እግሩን እጥፍ ዝርግት በማድረግ ምንም ነገር ሳይንቀሳቀስ ሞተ።
ከላዩ የሚፈሰው ደም ግን ከመጠን በላይ ስለነበር በግድግዳው ዙሪያ ተጥለቅልቆ ነበር። ብርዬ የሚባለው ልጅ ከፈለኝ ጠርቶት ልክ በሩን ከፍቶ ሲገባ በሩ አካባቢ ላይ እንደቆመ ተኩሶ መታውና ተዝለፍልፎ ወደቀ። ብርዬ ወድቆ ነፍሱ ሳትወጣ ሰውነቱ በሚንቀጠቀጥበት ሰዓት መስታወት የምትባለዋ መርማሪ ከከፈለኝ አረመኔው ጠረጴዛ ላይ ቁጭ ያደረገውን ሽጉጥ አንስታ ወደ ብርዬ አፈሙዙን አድርጋ በርከክና ጎንበስ በማለት ከፈለኝ ልድገመው ልምታው እያለች ለመተኮስ የከፈለኝን ምላሽ ትጠባበቅ ነበር። ከፈለኝ ደግሞ ብርዬ ጣር ላይ እንዳለ ስለገባው ተይው እባክሽ ሲላት ተመልሳ መምጣቷን አስታውሳለሁ። ሁለተኛ ደግሞ ብቹር የተባለው የቀበሌ 33 መሰለኝ አጠገቤ ቆሞ ከፈለኝ ተኩሶ ሆዱን ከመታው በኋላ ልብሱን እንደለበሰ ነው የቆመው። በፊት ቀደም ብሎ ለምርመራ የገባ እንደሆነ ልብሱን አለማውለቁ ይመሰክራል። ማለትም በኋላ የምንገባውን ነበር ልብስ አውልቁ የሚሉት። ከፈለኝ እንደገባ ጺም ስለነበረው ተኩሶ ሆዱን ከመታው በኋላ መሃል ላይ ከፈለኝ እየጠየቀን ከቆየ በኋላ ከፈለኝ ሐኪም ቤት ውሰደኝ እድናለሁ ብሎ ይለማመጠውና ይለምነው ነበር። በዚያን ሰዓት ከፈለኝ የመለሰለት መልስ ዝም በል የድሃ ልጅ ትረሸናለህ የሚል ቃል ነበር። በኋላም ከሌሎቹ ጋር ተደባልቆ ተገደለ። በመቀጠል ቀደም ሲል የመረጣቸውን ሰዎች በገመድ ሰሩልኝ የሚል ትዕዛዝ አስተላለፈ። ደምሴና ጃምቦ የሚባሉት መርማሪዎች በጥድፊያ እዚያው አካባቢ ካለ ግንድ ላይ ገመድ በቆንጨራ ቆራርጠው ተጠርተው የመጡትንና ከኛም መሃል ጺም ስላላቸው ብቻ የተመረጡትን ወደ 14 የሚደርሱ ልጆች እጃቸውን ወደ ኋላ የፊጥኝ አሰሯቸው። አሁን እንግዲህ 3 ሰዎች እዚሁ ምርመራ ክፍል ውስጥ በጥይት ተገድለዋል። ዮናታን ራሱን ስቶ ሰብሮ በወጣው መስኮት በኩል የራሽያ ካፖርት የለበሱ አብዮት ጠባቂ በሁኔታው በጣም በመገረም ይቁነጠነጥ ነበር። እልህም ውስጥ ያለ ይመስል ነበር። እልሁ ፊቱ ላይ ይታይበት ነበር። ከውጪ ሆኖ ፊት ለፊት ብርሃን እላዩ ላይ ስለሚያበራ ንዴቱ በተቆጨ ስሜት ይታይበት ነበር። የታሰሩትን ወጣቶች በሰልፍ ይዟቸው ወጡ። ልክ ከተወሰነ ሰዓት በኋላ የተኩስ ሩምታ ከግቢው ወጣ ብሎ ይሰማ ነበር። ተኩሱ በጣም አንድ ትልቅ ጦርነት የሚካሄድበት አውድማ ይመስል ነበር። የፍርሃት ዱላ ይመስላል። በጣም ብዙ ድምጾች ሲጯጯሁ ይሰማል። የሰቆቃ ድምፅ። ከዚያ ከተወሰነ ሰዓት በኋላ ይመለሳሉ። በሚመለሱበት ሰዓት እነከፈለኝ በመጀመሪያ የነበራቸው ግርማ ሞገስ ትልቅነቱ ጠፍቶ እጃቸው እየተንቀጠቀጠ እዛች የነበረበት ጠረጴዛ ላይ ቁጭ አለ። ገድሎ መጥቶ እጁ የመንቀጥቀጥና የፍርሃት ባህሪዎች ይታዩበት ነበር። ከዚያ እነኚህን ደግሞ ለነገ መዝግቡና አሳድሯቸው፣ እነኚህን ነገ እንረሽናቸዋለን የሚል ትዕዛዝ ሰጠ። አሁን ያንን ከተናገረ በኋላ ትዝ የሚለኝ ዙሪያውን ቆመን የነበርነውን ቁጭ በሉ አለን። እዚያው ውስጥ በጥይት ከተመቱት ልጆች ሬሳዎች የፈሰሰው ደማቸው ዙሪያውን ወለሉን አጥለቅልቆት ስለነበረ ቁጢጥ በምንልበት ሰዓት ቁጭ በሉ፣ ደሙ ላይ ቁጭ በሉ፣ የወንድሞቻችሁ ደም ነው፣ ይቀፋችኋል እንዴ የሚል ንግግር ተናገረ። ቀጠለና ክፍሉ ውስጥ በጥይት ተመተው የወደቁትን የልጆቹን ሬሳ አንሱና ውሰዱ ብሎ ትዕዛዝ ለኛ ለቀረነው ሲነግረን ሁላችንም ዝም ብለን ቁጭ ስንል እነኚህ ደብሯቸዋል፣ ተዋቸው፣ ከአዳራሹ ሌሎች ልጆች አምጡና አስጭኑ አለ። የአሸዋ መጫኛ ባሬላ አምጥተው እሱ ላይ ለመጫን ሲታገሉና በዚያ እንደወጣ ሁሉ ትዝ ይለኛል። የሬሳው አያያዙና ያጫጫኑ ሁኔታ በጣም የሚያሳዝን ነበር። ሟቾቹን በባሬላ ከግራና ከቀኝ ይዘው ቀደም ሲል አውጥተው ደጅ ከረሸኗቸው ጋር ደባለቋቸው።
ከዚያ ስማችንን ተመዝግበን እሱም ሌሎቹም ድንጋጤ ስለነበራቸው የሚናገርም ምርማሪ የለም። እነ ደምሴና ጃምቦ ምንም አይነት ንግግር አልነበራቸውም። ጸጥ ያለ ነበረ። ልብሳችንን ያወለቅነውን ያዝን፣ ሂዱ፣ ውጡ ብሎ ትዕዛዝ ሲሰጠን ለእውነት ከሆነ ከ7 እስከ 10 እንሆናለን የተመለስነው። አንድ በር በተራ መውጣት አቅቶን በግፊያ ያቺ በር እንደጠበበችን ትዝ ይለኛል። ከድንጋጤ የተነሳ ልብሳችንንም ለመልበስ እድል አላገኘንምና በእጃችን እንደያዝን ተፈተለክን። ሰዓቱ ከምሽቱ 5 ሰዓት አካባቢ ይሆናልና ዱላውና ግርፉ በጣም ስለበዛና ረዥም ጊዜ ምርመራው ክፍል ውስጥ ስለነበርኩኝ መውጫው አካባቢ በነበረችው ውሃ እዚያው አካባቢ ያገኘሁትን የምግብ ሳህን አጠብኩኝና ራቆቴን ውሃ ጠምቶኝ ስለነበረ ሳህኑን ሞልቼ እየጠጣው ሳለ ያ በመስኮት ያይን የነበረ አብዮት ጠባቂ በንዴት ምን ሆናችሁ ነው? ምን አድርጋችሁ ነው? የሚል ቃል በጣም በሁኔታው በመቆጨት ይናገረኝ ነበር። አይ ምንም የምናውቀው ነገር አልነበረም፣ ምንም የሰራነው ነገር የለም፣ አሁንም ምንም የማውቀው ነገር የለም ብዬ ስነግረው እናንተም አታርፉ፣ ምን አለ ለቤተሰቦቻችሁ እንኳን ብትተርፉላቸው የሚል የቁጭት ቃል ተናገረኝና እኔም ተነስቼ ወደ ክፍል ሄድኩኝ። ወደ መኝታ ክፍል ሲሄድ ቢያንስ በእስር ቤት ውስጥ የነበርነው ከ1500 ሰው በላይ ነበረ። ነገር ግን አንድ ድምፅ፣ አንድ ኮሽታ፣ አንድ የሳል ድምፅ እንኳን አይሰማም ነበር። ጨለማ ውስጥ በደፈና ስለማይታይ እየተደናበርኩ አድፍጠው በተኙት ሰዎች ላይ እግራቸውን እየረጋገጥኩ እላያቸው ላይ እየወደቅኩ ስራመድ ረገጥከን፣ ወደክብኝ የሚል አንድ ቃል አልነበረም። እኔ የነበርኩት ዳፋማ የመጨረሻ መስኮት አካባቢ ስለነበረ አቋርጬ በሚሄድበት ሰዓት ምንም አይነት የድምፅ መልስ አልነበረም። እዚያ ደረስኩኝ። አብረውኝ የነበሩ እነ ንጉሥ የሚባሉ ምንድን ነው ብለው ሲጠይቁኝ ተወኝ፣ አሁን ልተኛበት ብዬ ተኛው። ከትንሽ ደቂቃ በኋላ የከባድ ትራክ መኪና ድምፅ ተሰማ። ወዲያውኑ ሬሳው ሲጫን ጓ ጓ የሚል ድምፅ ረጭ ያለውን ጸጥታ ሰብሮ ይሰማኝ ነበር። ይህንን ከሰማው በኋላ በግቢው ውስጥ አንድ ኮሽታ፣ አንድም ድምፅ ሳይሰማ እኔም እንቅልፍ ወሰደኝ። በጣም ደክሞኝ ስለነበረ ሲነጋ ሁሉ አልታወቀኝም ነበር። ጊዜው ረዥም ስለነበረ በመሃከሉ አንዳንድ ነገሮችን ልዘነጋ እችላለሁኝ። ስሞች ከሞላ ጎደል በግድያው የተካፈሉት ሰዎች ደምሴ፣ ሻንቄ፣ ጃምቦ፣ አስናቀኝ፣ ከፈለኝ፣ መስታወት ነበሩ። የዚያች ቀን ሁኔታዎች የሚገርማችሁ ነገር ፊት ለፊት አሁን 36 ዓመት አካባቢ ሆነው እንደ ፊልም ሁሉም ቁጭ ብለው ጭንቅላቴ ውስጥ አለ። ሊሰረዝ አልቻለም። ይሄ ነው ከሞላ ጎደል የነበረው ሁኔታ። የቀረ ሊኖር ይችላል። አመሰግናለሁ ይለናል የከፍተኛ 15 ቀበሌ 32ቱ ክበበው ይርዳው ያየውን ሲናገር። ውድ የኢትዮ ትዝታ ቤተሰቦች ታሪኩ በዚያ አያበቃም። በቀጣይ ክፍል ይዘንላችሁ እንቀርባለን። በቅድሚያ ግን ፍጹም ነው እምነቴ ቀይ ሽብር የከፍተኛ 15 እውነተኛ ታሪኮች የሚለውን መጽሐፍ የጻፈልን ነሲቡ ስብሃትን ለማግኘት ችለናል። ለመሆኑ ነሲቡ ስብሃትን ምን መጠየቅ ትፈልጋላችሁ? ጥያቄ ካላችሁ በሐሳብ መስጫው ላይ ንገሩን። እኛም ለነሲቡ ስብሃት ጥያቄውን እናቀርብለታለን። በቀጣይ ክፍል እንገናኝ። ይህም የኢትዮጵያ ታሪክ ነው።